በዛሬው ዝግጅታችን የአገሪቱ ጠቅላይ ሚኒስትር ያለባቸውን የጤና ቀውስ ከአገሪቱ ቀውስ ጋር በማዛመድ ከተመለከትን በኋላ መፍትሄው ምን ይሁን በሚለው ላይ የሚነሳውን ወደ እናንተ እናደርሳለን። አብራችሁን ቆዩ። ፕሮፌሰሩ ለኢትዮ ፎረም በላኩት ጥናታዊ ጽሑፍ የአእምሮ ህመም ያለባቸው መሪዎች አንዱ ምልክት ግጭት ፈልፋይነታቸው መሆኑን መጥቀሳቸው አይዘነጋም። በዚህም ጠቅላይ ሚኒስትር አብይ የግጭት ጠማቂነት ባህሪያቸውን ያሳዩልኛል ያሏቸውን ማስረጃዎች ሲያስቀምጡ እንዲህ ይላሉ። ዝነኛው የኦሮምኛ ቋንቋ ሙዚቀኛ ሃጫሉ ሁንዴሳ በ2012 ሲሞት አብይ የተለመደ ግጭት የማባባሻ ክብሪታቸውን ይዘው በተቀጣጠለው ቀውስ ላይ ቤንዚን አርከፈከፉ። የተከማቸ ጥላቻና ቂም በቀለኝነት ነግሷል። ህዝቡ ማወቅ ያለበት የቀንጅቦች እንደከበቡት ነው አሉ። ስልጣን ላይ መልሰው መውጣት የሚፈልጉ ኃይሎች አገሪቷን እያመሷት ነው ሲሉም አከሉበት። ከዚያ በፊትም ሰኔ 16 መስቀል አደባባይ ላይ ቦምብ ሲፈነዳ ይህንን ያደረጉት በጸጥታ ተቋማት ውስጥ ያሉ የሥራ ኃላፊዎች ናቸው በማለት ድርጊቱ በተፈጸመ በጥቂት ደቂቃዎች ውስጥ ማብራሪያ ሰጡ። ቤተ መንግስታቸውም በደህንነት ኃይሎች እንደሚሰለልና በእነርሱ ቁጥጥር ስር እንደነበሩ ገለጹ። ይህንን ሁሉ የሚያደርጉት እጅግ የሚፈሩትን የቀድሞውን የደህንነት ኃላፊ ጌታቸው አሰፋን ለመወንጀልና ለመክሰስ እንዲመቻቸው ነበር። እነዚህ ተግባሮቻቸው ሁሉ የሥነ ልቦና ችግር ያለባቸው መሪዎች ከሚያሳዩቸው ባህሪያት መካከል ግጭት መፍጠር፣ ችግርን በሌላ አካል ማሳበብና ጥልቅ ፍርሃት ውስጥ መገኘት የጠቀስነውን የሚያረጋግጡልን ናቸው። በሂደት ጦረኛ ንግግሮቻቸው ዋናውን ጦርነት ፈጠሩና ኢትዮጵያን በዓለም የታወቀች የቀውስና የውድመት ሀገር አደረጓት። በሂደት አብይ ማለት ኢትዮጵያ ማለት መሆኗን ቁልጭ ባለ አማርኛ መናገር ጀመሩ። ኢትዮጵያ የምትፈርሰው እኛ ከፈረስን በኋላ ነው እያሉ ኢትዮጵያን ማፍረስ የሚቻለው መጀመሪያ እኛን ካፈረስክ በኋላ እንጂ እኛ ተቀምጠን ኢትዮጵያን ማፍረስ ለማንም የማይፈቀድ መሆኑን በደንብ መገንዘብ ጥሩ። እንዲህ ያለው ንግግራቸው ስልጣናቸው ላይ ጥያቄ ያለውን የትኛውንም ሰው እንደማይምሩ የሚገልጽ ነበር። ለዚህ ምህረት የለሽ እርምጃቸው ደግሞ ምክንያት የሚያደርጉት ኢትዮጵያን ሊያፈርስ ሲል ደረስኩበት የሚል ሆነ። የደገሱት አደጋ ድብቅ አልነበረም። የነበረው የመንጋ ድጋፍና የጫጉላ ጩኸት ግን ጠቅላይ ሚኒስትሩ እንዲህ ያለ አደጋ ያነገቡ አደገኛ ሰው መሆናቸውን የሚናገሩ ሰዎችን የሚያሳድድ ሆነ። ቢል ኢዲ የተባሉት ተመራማሪ ሃይ ኮንፍሊክት ፐርሶናሊቲስ ሲሉ የጠቀሷቸውና ግጭት ፈልፋይ መሪዎች ያሏቸው ሰዎች ከሚያደርጓቸው ነገሮች አንዱ ችግርን በተቃዋሚዎች ያሳብባሉ የሚል ነው። አብይ በትክክል በዚህ የተካኑ ናቸው። በ2011 ዓ.ም የመጀመሪያ ወራት ከመላ አገሪቱ የተጠሩ የተባሉ መምህራንን ስለ አገራዊ ጉዳይ እንምከር ብለው አዲስ አበባ ጋበዟቸው። የጠሯቸው ከመምህራኑ የአድናቆት ቃላትን ለመስማት እንወድዎታለን እየተባሉ ለመወደስ ነበር። ሆኖም መምህራኑ የኑሯቸውን ጉዳይ መዘርዘር ጀመሩ። ደሞዝ ያንሰናል፣ በቀደመው መንግስት ጊዜ የቤት አቅርቦት እንደሚኖር ቃል ተገብቶ ስራዎች ተጀምረው ነበር፣ እርስዎ ስለምን ይህንን ዝም አሉ? ወዘተ እያሉ ችግራቸውን ዘረዘሩላቸው። በዚህ ጊዜ አብይ ብስጭታቸውን መቋቋም ተሳናቸው። ከዚያም ሁሉንም ህዝብ፣ የኢትዮጵያ ህዝብ በጠቅላላ ማንና ማን መቼ ማንን እንደሚያነጻጽር አያውቅም ብለው ዘለፉት። አንድም ሰው የሚያመሰግን የለም። ከእስላም አፍ አልሐምዱሊላህ ተወስዶበታል የለም። ከክርስቲያን አፍም ማመስገን የሚባል የለም። ማልቀስ ብቻ። አልቃሽ ህዝብ ደግሞ አይሻገርም። ይህ የአብይ ንግግር የትኛውንም ትችት የሚቋቋም ትከሻ እንደሌላቸው የሚያሳይ ነበር። በ6 ዓመት የሥልጣን ዘመናቸውም የተለያዩ የህብረተሰብ ክፍሎችን በመደዳ እያዋረዱት ቀጥለዋል። ምሁራንን ቤትና መኪና ለመግዛት የሚያስችል እውቀት የሌላቸው ብለዋቸዋል። የኢትዮጵያን አርሶ አደር ግብር ሳይከፍል የሚጮህ ብለው አጣጥለውታል። ከተሜውን ስራ ጠልና ትዕቢተኛ ሲሉ አናንቀውታል። የኢትዮጵያን ህዝብ አጭር የማስታወስ ችሎታ ያለውና ከ1 ሚሊዮን ጉንዳን እኩል የሆነም ብለውታል። የተሳዳቢነት አመላቸው ከፍተኛ ደስታ ላይ ነኝ ብለው በሚያስቡበት ወቅት እንኳን አልተለወጠም። ባሳለፉት ጥር ከሶማሌላንድ ጋር የመግባቢያ ውል በተፈራረሙ ወቅትም የሀገራቸውን ህዝብ አርቆ ማሰብ የማይችልና ሁኔታዎችን የማይረዳ ነው ብለዋል። የጥምቀት ዕለት ባወጡት መግለጫ ደግሞ እንዲህ አሉ። ክርስቶስ ሲወለድ ሲሰደድና ሲጠመቅ ሐዋርያት አልነበሩም። ያ ማለት ግን ክርስቶስ አዳምን የማዳን ስራውን አልሰራም ማለት አይደለም። ሰዎች ሁሉ እስኪሰበሰቡ እስኪረዱና እስኪተባበሩ ከጠበቅን ሀገር የማዳን ስራችንን መስራት አንችልም። ነገሮች ለሁሉም የሚገለጡበት ጊዜ ያለ ነበር ያሉት። ይህ መልእክት ለኢትዮጵያ ህዝብ ነበር።
በእርግጥ ይህ መልእክት ሳይሆን ስድብ ነበር። ስሜትን መቆጣጠር፣ ቁጣን ማስወገድና ከአጋሮች ጋር መልካም ግንኙነት መመስረት የአመራር ሀሁ ነው። ይህንን ማድረግ የተሳነው ሰው አንዳች የስነ ልቦና ቀውስ ያለበት ሊሆን ይችላል። ከዚህ አንጻር አብይን ለመመልከት እንዲረዳን ባለፈው ታህሳስ የተፈጸመን ነገር እናስታውስ። የሱዳንን ችግር አስመልክቶ ውይይት ለማድረግ ኢጋድ ለስብሰባ ተቀመጠ። እንደ አደራዳሪ የተመደቡት ደግሞ የኬንያው ፕሬዝዳንት ሩቶ ነበሩ። አብይ ይህንን ድርድር የመምራት ፍላጎት ነበራቸው። አልሳካ ሲላቸው ዊልያም ሩቶ ገለልተኛ አደራዳሪ አይመስለኝም፣ ሱዳኖች አይወዱትም፣ እስካሁንም ምንም የረባ ስራ አልሰራም በማለት አጣጣሉ። ሩቶ ለማስረዳት ሞከሩ። በእርግጥ የኢጋድ ሊቀመንበር የሆኑት የጅቡቲውን ፕሬዝዳንት የኬንያውን አቻቸውን ደግፈው አበረታቷቸዋል። በጥቅሉ ግን በወቅቱ ሁለቱ መሪዎች ያደረጉት ድርጊት የኢትዮጵያውን ጠቅላይ ሚኒስትር ሴራ በመተው እሳቸው ያመጡትን ሐሳብ በቅንጅት መጣል ነበር። በዚህ የተበሳጩት አብይ ስብሰባውን ረግጠው በቀጥታ የሄዱት ወደ ኤርፖርት ነበር። በዚያው ቅጽበት ተመለሱ። አብይ የተበሳጩት እኔ ሰላም ሎሬት ተሸላሚው እያለሁ እንዴት ሩቶ አደራዳሪ ይሆናል በሚል ነበር። ይህ ስሜትን ያለመግዛት ችግር ነው። እንዲህ ያለው እክል የስነ ልቦና ችግር ነው። ባሳለፍነው ጥቅምት 3 ያደረጉት ንግግርም ለዚህ ተጨማሪ ማሳያ ይሆናል። ሰውየው ስሜታቸውን የማይቆጣጠሩ መሆናቸውን ባሳዩበት በዚያ ንግግራቸው ወደብ ካላገኘን ፍትህ የለም፣ ፍትህ ከሌለ ደግሞ ውጊያ አለ ሲሉ ነበር የተናገሩት። በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። እንዲህ ባለ ስሜታዊነት ሲናገሩ የነበሩት ጠቅላይ ሚኒስትር አብይ ታህሳስ መጨረሻ ላይ ከሶማሌላንድ ጋር የመግባቢያ ውል ተፈራርመው ብቅ ሲሉ ቀጣናውን የሚያተራምስ አጀንዳ የመዘዙ አድርጎ ዓለም ቁጣውን ገለጸባቸው። ዓለምና ኢትዮጵያ ሶማሊያ ከወደቀችበት እንድታንሰራራ ለማድረግ በደም የከፈሉትንም ዋጋ አራከሱት ተባለ። እንደ አብይ ላሉ መሪዎች የሚሆን ድምዳሜ ያስነበቡን ፈረንሳዊ ጸሐፊ አንድሪ ማክሲም የራስን የምቾት ህይወት መፍጠር የሚቻለው ትልልቅ ውሸቶችን በመዋሸትና ይህንንም ውሸት ለራስ ደጋግሞ በመንገር ነው ብለው ያምናሉ ይላል። ብዙ ጊዜ ሰዎች ውሸት የሚዋሹት ስትራቴጂካዊ ጥቅም አለው ብለው ሲያምኑ ነው። በሂደትም እውነት እንደሚወጣ ያውቃሉ። እንደ አብይ ያሉ ሰዎች ግን ውሸትን የሚዋሹት ለእውነት ምንም ክብር ስለሌላቸው ነው። እየዋሹ ያደጉና እየዋሹ የመጡ ሲሆኑ በመዋሸት መኖርም ልክ ነው ብለው ያምናሉ። ነገ ጠዋት ይህ ውሸታችን ይጋለጥብናል የሚለው አያሰጋቸውም። የመዋሸት ሱስ በሽታ ተጠቂ ፓቶሎጂካል ላይር የሆኑት ኢትዮጵያዊ ጠቅላይ ሚኒስትር ከዚህ አንጻር ሊጠቀሱላቸው የሚችሉ አያሌ ማስረጃዎች ቢኖሩም በጥቅምት ወር 2011 ዓ.ም ወታደሮች ቤተመንግስት መግባታቸውን ተከትሎ አከታትለው የዋሿቸውን ውሸቶች እማኝ እናደርግ። መጀመሪያ ላይ ወታደሮቹ ቤተመንግስት የመጡት ለደሞዝ ጥየቃ ነው አሉ። በሶስተኛው ቀን ደግሞ ወታደሮቹ የመጡት ለደሞዝ አልነበረም፣ ሊፈነቅሉኝና ሪፎርሙን ሊያከሽፉት ነበር አሉ። እዚያው ላይ ደግሞ ይህንን የሰሙ ወጣቶች ከለገጣፎና ቡራዩ መንግስት የተነካ ብለው እየመጡ ነበር ብለው ቀጠፉ። ይህንን ከተናገሩ ከ2 ዓመታት በኋላ የትግራይ ጦርነት ሲካሄድ ደግሞ በፓርላማቸው ውስጥ ቀርበው ያኔ ወታደሮቹን የላከብኝ ጁንታው ነው አሉ። የኮማንዶ ወታደሮች ቤተ መንግስት ታጥቀው የመጡበትን ታስታውሳላችሁ። 200 ገደማ የታጠቀ ኃይል ነው የመጣው። ከመጣበት ቤተ መንግስት እስከወረረበት ጊዜ ድረስ ምንም አይነት መረጃ አልነበረም። ህዝብ ማጋጨት፣ በተደበቀ መንገድ የግድያ ሙከራ ማድረግ፣ ክልልና ክልል ማጋጨት በቂ ስላልነበረ እዚሁ መጡ፣ ግቢ ድረስ መጡ። ከአብይ እልፍ ውሸቶች መካከል እሳቸው በመሩት የመንግስት ኮማንድ ፖስትና በሰጡት ትዕዛዝ ጀነራል አሳምነው ጽጌን እንዲገደሉ ካደረጉ በኋላ እኔ እንኳን ላስገድለው የእናቱ ልጅ ያልዋለለትን ውለታ ነው የዋልኩለት በማለት የተናገሩት ይጠቀሳል። እሳቸው ስልጣን ከመያዛቸው 40 ቀናት አስቀድመው የተፈቱትን ጀነራሉን እኔ ነኝ ያስፈታሁት ብለውም ቀጥፈዋል። በሱ ምክንያት ስራዬን አጥቼ ቤተሰቤን ለስደት ዳርጌያለሁ ሲሉም አከታትለው ዋሹ። በትግራይ ክልል ጦርነት በተከፈተበት ወቅትም 18 ከተሞችን ዘረዘሩና አንድም ሲቪል አልገደልኩም ብለው ዓለም እየሰማቸው ዋሹ። እሳቸው ይህንን በተናገሩበት ዋዜማ ግን በስም ከጠቀሷቸው ከተሞች አንዷ በሆነችው የአክሱም ከተማ ከ800 በላይ ህዝብ ተጨፍጭፎ አስከሬን ማንሳት ተከልክሎ ነበር። በቅርቡ ባደረጉት ንግግርም በህዳሴ ግድብ ምክንያት የጸጥታው ምክር ቤት 10 ምናምን ጊዜ እንደተወያየና በግድቡ ምክንያት ማዕቀብ እንደተጣለባቸው አድርገው ቀጥፏል። እንዲህ ባለ መልኩ በቀላሉ ሊረጋገጡ የሚችሉ ውሸቶችን የሚዋሹ ሰዎች በአንዳች የአእምሮ ጤና መጓደልና የስነ ልቦና ህመም ውስጥ የሚገኙ ናቸው።
የሰው ልጅ በተፈጥሮ ለተጎዱ የማዘን ባህሪ ያለው፣ አብይ ግን ለዚህ አልታደሉም። ከመደበኛው የሰው ልጅ አእምሮ በተቃረነ አኳኋን ጭካኔንና አለመራራትን ያሳያሉ። ግጭት መፍጠር የሚወዱ ፖለቲከኞች ሰዎችን በክፉ ዕቅዳቸው ዙሪያ የማሰባሰብ ችሎታ አላቸው። ይህንን በማድረግም ደጋፊዎቻቸውን ያስደስታሉ፣ ተቃዋሚዎቻቸውን ያበሳጫሉ። ከዚያ ደጋፊዎቻቸውን ይዘው ተቃዋሚዎቻቸውን ይወጋሉ። አቀርበው የሚያነጋግሯቸው ሰዎች አገናዝበው ሐሳብ የሚሰጡ አሊያም ጥያቄ የሚያነሱ አይደሉም። እንዲህ ያለው የሥነ ልቦና ችግር የተጠናወታቸውና ግጭት መፍጠር የሚወዱ ሰዎች ለጥፋት የሚሆኑ ሰዎችን በመመልመልም ሆነ ሰዎች የሚፈልጉትን ነገር በማስረዳት ረገድ የተዋጣላቸው ናቸው። ብዙ ጊዜ እንዲህ ያሉትን ሰዎች ማኪያቬላዊ ብሎ መጥራት ተለምዷል። ማኪያቬሊዝም ግን ግዛቱ ሰላማዊ፣ ገዢው ማስተማማኝ የመግዛት ሁኔታ ውስጥ ያለ መሆኑን የሚያመለክት ጽንሰ ሐሳብ ነው። የአብይ ስነልቦናዊ ቀውስና የተግተለተለ ውሸት የፈጠረው ግን ተቃራኒውን ነው። እናንተ ጠቅላይ ሚኒስትር ሆነ በሕገ መንግሥቱ መሠረት ሀገር አገልግል ብላችሁ የሾማችሁኝ ቀን የደህንነት ሹሙ ከኔ ጋር የነበሩ 3 ግለሰቦች በጥበቃ ስራ ላይ የነበሩ 3 ግለሰቦች ይዘህ ቤተ መንግሥት መግባት አትችልም ተባሉ። ማሪያ የተባሉ ተመራማሪ ማስተርማይንድ በተባለው መጽሐፋቸው በራስ ፍቅር የወደቁና ማኪያቬላዊ የአገዛዝ ስልት የዘረጉ ፖለቲከኞች ከደጋፊዎቻቸው ጋር የሚኖራቸውን ግንኙነት ማስቀጠል የሚፈልጉት የሆኑ አማላይ ታሪኮችን በመናገር ነው ይላሉ። እነዚህ ሰዎች ከተከታዮቻቸው ጋር የጋራ ዕጣ ፈንታ ፍላጎትና ስሜት እንዳላቸው አድርገው በመናገር ሲያስጨበጭቡ ይገኛሉ። ደጋፊዎቻቸውም እንደወረደ ንግግሮቻቸውን አምነው ያስተጋቡላቸዋል። ሱስ በሆነባቸው ውሸት ደጋፊዎቻቸውን ማስፈንደቅ አመላቸው ነው። የሚፈልጉትን ይነግሯቸውና ያስደስቷቸዋል። አብይ በዚህ ረገድ የተዋጣላቸው ነበሩ። ለሕፃናት የሚነገሩ የእንስሳት ተረቶችን ለኢትዮጵያ ሕዝብ እየተናገሩ ቀልብ ለመግዛት ሲጥሩ አይተናቸዋል። የሆኑ አካባቢ ገጠመኝ ብለው ይተርካሉ። እውነት ነው ውሸት ነው የሚለው ለሳቸው አሳሳቢ አይደለም። ዋናው በእነዚህ ማራኪ ታሪኮች መንጋቸውን ማስደሰታቸው ነው። ከዚህ ፈጠራ አከል ታሪኮች መካከል ስለ ችግኝ ተከላ ያወሩትን እንጥቀስ። 32 ቢሊዮን ችግኝ ተከልኩ እያሉ በፋኦም ሆነ በአየር ንብረት ለውጥ መድረክ ላይ ደጋግሞ ቢናገሩም ያመናቸው የለም። ዝናብ በተመረጡ የአገሪቱ አካባቢዎች ያዘነቡ ሲሉም ከቁም ነገር የቆጠራቸው የዓለም ክፍል አልተገኘም። ምክንያቱም እሳቸው ይህንን በሚናገሩበት ወቅት በደቡባዊና ምስራቃዊ ኢትዮጵያ በድርቅ በ10 ሚሊዮን የሚቆጠሩ እንስሳት እየረገፉ ነበር። የአብይ ውሸትና ሱስ የፈጠራ ታሪክ የማውራት በሽታ ብዙ ማሳያዎች አሉት። የተረከብኩት ባዶ ካዝና ነው ይሉና በስልጣን ዘመኔ ከ9 ቢሊዮን ዶላር በላይ ዕዳ ከፈልኩ ይላሉ። ጠቅላይ ሚኒስትር ሲሆኑ ካዝናው ባዶ ከነበረ ይህንን በቢሊዮን የሚቆጠር ዕዳ እንዴት ከየት አምጥተው ከፈሉት የሚል ጥያቄ ሊነሳብኝ ይችላል ብለው አያስቡም። በ2050 በዓለም ሁለተኛዋ ሀያል ሀገር ኢትዮጵያ ትሆናለች ብለው ሲናገሩ ያኔ ቻይናና አሜሪካ የት ይገባሉ የሚል ሐሳብ ይነሳብኛል ብለው አይጨነቁም። አሁን ደግሞ ስንዴ ወደ ውጭ ሀገር የምንልክ ሆነናል፣ በስንዴ ምርት ራሳችንን ችለናል የሚለውን ብቻቸውን እያወሩት ነው። ብዙ ጊዜ እንዲህ ያሉ ንግግሮችን የሚናገሩ ሰዎች በትክክል የአእምሮ ጤንነታቸው ችግር ውስጥ የገባ ናቸው። ብዙ ጊዜ አብይን የማኪያቬሊዝም ፖለቲካ አስተዳደር ተግባሪ አድርጎ ሲነገር እንሰማለን። ይህ ግን የተሳሳተ ነው። ቀደም ሲል እንዳየኑ ማኪያቬሊ ተግባራዊ በሆነ ነገር እንጂ ባዶ ተስፋ ላይ በተመሰረተ ነገር ላይ አይንጠለጠልም። እንደ አብይ የእኔን ጥበበኛነት ዛሬ ባትረዱትም የነገው ትውልድ ይገባዋል አይልም። ደግሞም የማኪያቬሊን ሐልዮት የተገበረ ገዢ የሚመራው ግዛት የተረጋጋ ሰላማዊ፣ በክህሎቱም የታወቀና ብልጥ ነው። የአብይ ስነልቦናዊ ቀውስ ግን ተቃራኒውን ያዋለደ ነው። ቀውስና ብጥብጥ በመፍጠር ስልጣንን ማክረም ይቻላል ነው መርሁ። አብይ የተስገበገበ የስልጣን ፍቅር ያላቸው፣ ይህንን ለማስጠበቅ ደግሞ ሐሰተኛ ነገርን በመተረክ ሰዎች እውነት ነው ብለው እንዲቀበሏቸው የሚፈልጉ ናቸው። ቲሞቲ ሽናይደር ኦን ታይራኒ በተባለው መጽሐፋቸው ዜጎችና መሪዎቻቸው የሚጋሩት የጋራ እውነት መኖር ለዲሞክራሲ እንደ ቅድመ ሁኔታ ነው ይላሉ። መሪዎች የሚረዱትና የሚሉት ነገር ዜጎች ከሚኖሩት ሕይወት ጋር በተቃረነና በተራራቀ ቁጥር አምባገነናዊነት እያየለ ይሄዳል። አምባገነን አገዛዝ መገንባት የሚፈልጉ መሪዎች የሕዝቡን እውነተኛ ኑሮ ክደው ስሜታዊ በሚያደርጉ ነገሮች ላይ ያተኩራሉ። ለሕዝባቸው መስማት የሚፈልገውን ነገር ይናገራሉ። እንዲህ ያሉ መሪዎች ወደ ሕዝቡ የሚቀርቡትና ሕዝብ መሃል የሚገኙት ሕዝቡ ምን ቢነገረው እንደሚወድ ለመጠየቅና ለማረጋገጥ ነው። ከዚያ በጥልቀት አስበው ለችግሮች መፍትሄ ለመስጠት የሚያስችል አቅም ስለሌላቸው የራሳቸውን እውነት እየፈጠሩና እየተናገሩ ይቀጥላሉ። ይህ ሲሆን ደግሞ የህዝብ ስሜት ይሟሟል፣ ዴሞክራሲ ይሞታል፣ ፋሺዝም ያቆጠቁጣል። ይህንን ባህሪ ጠቅላይ ሚኒስትሩ ከባለፈው ጥር ወዲህ ቤተ መንግስት እየጠሩ ከተለያዩ ክልሎች ሰዎችን ባወያዩበት ወቅት ታይቷል። ሰዎቹ የሚጠሩት በቤተ መንግስት ከመሪያችሁ ጋር ተነጋገሩ ተብለው ነው። ግን
ቀደም ብለው ባሉት ቀናት በአዲስ አበባ የተለያዩ ቦታዎች ተዘዋውረው የአብይን ብልጭልጭ ፕሮጀክቶች ይጎበኛሉ። በጉብኝቱም ወቅት የጠቅላይ ሚኒስትሩ አርቆ አሳቢ ጭንቅላት ያመነጫቸው ፕሮጀክቶች መሆናቸው በአስጎብኝ ባለስልጣናት ይነገራቸዋል። ከዚያ ወደ ታላቁ አዳራሽና ቤተ መንግስት ይገባሉ። የሰላም እጦትና ድህነት ከተንሰራፋበት አካባቢ የመጡ ሰዎች ለመሪያቸው የሚያቀርቡት ጥያቄ እነዚህ ችግሮቻቸው እንዲፈቱ መሆን ሲገባው እሳቸውን በማድነቅ ጊዜ ያባክናሉ። አሁን ኢትዮጵያ የገጠማት ፍጥጥ ያለ ውሸትን እውነት ነው ብለው የሚናገሩ መሪ ናቸው። እንዲህ ያለው ነገር ወደፊት ልማድ እንዳይሆን የሚያደርግ ስርዓት ማበጀት አንዱ የፖለቲካ ስራ መሆን አለበት። እንዲህ አይነት የአእምሮ ጤና ቀውስ ያለባቸው ሰዎች ወደ ስልጣን እንዳይመጡ የሚያደርግ መላ መበጀት አለበት። የአእምሮ ጤና እክል ያለባቸው መሪዎች ከመጡም የጤና ምርመራ እንዲያካሂዱ የሚያስገድድ ህግ መኖር አለበት።